ሄይ ጋይስ እንዴት ናችሁ? ዛሬ ታይላንድ ባንኮክ ነው ያለሁት እና ኦልሬዲ እዚህ ምሽት አካባቢ ሆኗል። እስኪ አብረን ዞር ዞር እያለን አንዳንድ ያየኋቸው ነገሮች ሼር አደርጋችኋለሁ። ቱ ቢ ኦነስት በጣም ደስ የሚል ኤክስፔክት ካረኩት በላይ የሆነች ሀገር ነች። እዚህ ጋር ዞር ዞር ያልኩኝ ነው ያየኋቸው ነበረ። ዘፒፕላስ ሆኗል ምግባቸው፣ ባህላቸው እና ደግሞ በጣም ሀገር ነች። በጣም ሀገር ነች እና እዚህ ጋር መጀመሪያ ማድረግ ያለብኝ ነገር ሲም ማውጣት ነው፣ የእነሱን ሀገር ሲም። ከዛ እዚህ ጋር ሱፐር ማርኬት ገብቼ ቋንቋ የለም፣ እነሱ እንግሊዘኛ አይችሉም፣ እኔም አልችልም። በራሳችን ቋንቋ በምልክት ነው የተግባባ ነው። ከዛ ሲሜ ነው ሲወጣው። ከዛ እዚህ ጋር ሞተር በስማሙል እንዳለ በሞተር ነው የሚንቀሳቀሱት እና ይሄ ራሱ ትንሽ እንግዳ ነው ለኔ። ከዛ በኋላ ራታችንን እዚህ ጋር ቁጭ ብለን ኦርደር አድርገን እንበላለን። ባይ ዘ ወይ ምግባቸው በጣም የሚገርም ነው። በቃ በጣም ላይክ እወደዋለሁ ብዬ አላሰብኩም ነበር፣ ግን እንዳሰብኩት አይደለም። በጣም ነው የወደድኩት ምግቡን። በጣም ኤክስፐርት ናቸው። በጣም ብዙ አይነት ምግብ ነው ያላቸው። በዛ ላይ ምግባቸው በጣም የሚወደድ ነው። በተለይ እኔ በጣም ነው የወደድኩት ቱ ቢ ሆነስት እና ከዛ እዚህ ራሴን በደንብ እንጆይ አድርጌ ከበላው በኋላ ሰዎቹን ራሱ ዞር ዞር ያልኩ ያየው በደንብ ኢንጆይ እያረኩ ነበረና ሰዎቹ ራሱ ያላቸው ሪስፔክት ያለው በቃ ሀገሩ ያለው ነፃነት በቃ በጣም በስማም እንዴት እንደወደድኩት እና እዚህ ጋር ራሴን ኢንጆይ አድርጌ ከበላው በኋላ በዛ ላይ ደግሞ የሰዎቹ ኢነርጂያቸው በቃ ለስራ ያላቸው ላይክ ከትንሽ ልጅ ጀምሮ እስከ ትልቅ ሰዎች እስከ አዛውንቶች በጣም ኢነርጄቲክ ናቸው። እኔ ያየሁት እንደዛ ነው እና በጣም ነው የወደድኩት ኢነርጂያቸውን እና እኔ ራሱ በቃ እንዴት ነው ከነዚህማ ብዙ ነገር መማር አለብኝ ምናምን እያልኩ ነበረ ለራሴ እና በቃ በጣም ነው የወደድኩት ሀገሩንም ሰዎቹንም። በቃ ለቱሪስት ያላቸው ፍቅር ያላቸው አክብሮት በቃ ምንም ነገር ይደርስብኛል ተብሎ የማይፈራበት ሀገር ነው እና ከራቴን ከበላን በኋላ ከዛ እቺ ጋሪ ናት ምንድን ናት የሆነች ነገር ይዘን ወደ ቤት እና በጣም ደስ የሚል ጊዜ ነበረ። ፓርት 2 ይቀጥላል። ይሄ የመጀመሪያ